It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን ነው የምንለው። አዲሱ የውድድር ዓመት አሁን ወደ ብሔራዊ ቡድን ጨዋታ ቢሸጋገርም ይመለሳል። ሲመለስ የማንችን ደርቢ አለ። ማንቸስተር ዩናይትድ ከማንቸስተር ሲቲ። ማንቸስተር ሲቲ ከማንቸስተር ዩናይትድ። ልክ ነው። ሁለቱ አዳዲስ በረኞች ምን ያደርጉ ይሆን? ልክ ነው። የግብ ጠባቂዎች ገበያም ብዙ ነው የነበረው። ብዙ ስንከታተለው ከነበረው ነጥብ መካከል አንደኛው ይሄ ይመስለኛል። እንደውም በደንብ ውሳኔ ተወስኖበታል በማንቸስተር ሲቲ በኩል ዶናሩማን ለማምጣት የተደረገው ጥረት ፍሬ ያፈራ ነው። መጨረሻ ላይ ያው ዶናሩማ የማንቸስተር ሲቲ ግብ ጠባቂ ስለሆነ፣ በማንቸስተር ዩናይትድ በኩል የላመንስ ጉዳይ ነው የሚነሳው። ትላንትና ልክ ማንቸስተር ዩናይትድ ይህንን ተጫዋች ማስፈረሙ ኦፊሻል ከሆነ በኋላ በሁለት መንገድ ነው አስተያየቶች የነበሩት። አንደኛው ጥሩ ነው፣ ላሜንስ በጣም ወጣት እና ትልቅ ተስፋ ያለው ግብ ጠባቂ ነው፣ ማንቸስተር ዩናይትድን ለረጅም ጊዜ የማገልገል በጣም ትልቅ ተስፋ ያለው ብቃት ያለው ተጫዋች ነው። አንደኛ የጊዜ ርዝመቱን በማየት ነው። ሁለተኛ ደግሞ እስካሁን ድረስ ያስመዘገባቸው ሪከርዶች አሉ እና ያንንም በማየት የበለጠ ተስፋ እንዲኖረን የበለጠ እየጎበዘ የሚሄድ አይነት ግብ ጠባቂ ነው ብለው አስተያየት ይሰጣሉ። በሌላ በኩል ደግሞ መሆን አልነበረበትም፣ ቢሆንም እንኳን አሁን አልነበረም። አሁን ለማንቸስተር ዩናይትድ በጣም ጥሩ ግብ ጠባቂ የሚሆነው ኤሚ ማርቲኔዝ ነው የነበረው እና እሱን ወደ ማንቸስተር ዩናይትድ የማምጣት እድሉን በፍጹም ወደ ኋላ መባል አልነበረበትም። ስፔሻሊ በዚህ የውድድር ዓመት ይህ ግብ ጠባቂ ነበር የሚያስፈልገን ብለው ብዙ አስተያየት የሰጡም ሰዎች አሉ እና በሁለት በኩል የተከፈለ ይመስለኛል የማንቸስተር ዩናይትድ ደጋፊዎች። ሶስተኛ ነገር መጨመር ይቻላል በዚህ የግብ ጠባቂ ዝውውር ዙሪያ። ማንቸስተር ዩናይትድ አንገብጋቢ ችግሩ ምንድን ነው የሚል ነው። አሁን ችግር ስንመርጥ ግብ ጠባቂ ወይንስ የመሀል ክፍሉ ላይ ያለው ችግር አንገብጋቢ ነው የምንል ከሆነ በሚኖረው ሊሚትድ ሪሶርስ ማንቸስተር ዩናይትድ ሞር አማካይ ተጫዋቾችን ወደ ማዘዋወር ትኩረት ማድረግ ነበረበት የሚል አየለም። ትኩረት መስጠት ያለብን ግብ ጠባቂው ነው፣ እሱ ጋር ያለው ችግር ይበልጣል ከተባለ ደግሞ ወደ ግብ ጠባቂው ዝውውር የበለጠ አድልቶ መስራት ይኖራል ማለት ነው። አሁን ከዚህ ጋር ተያይዞ እንግዲህ ሴኒ ላሜንስን ጉዳይ እናነሳና በዛውም የማንቸስተር ዩናይትድ ደጋፊዎች ይወቁት። የእውነት እንነጋገር ካልን ቀላል ግብ ጠባቂ አይደለም ማንቸስተር ዩናይትድ ያገኘው። የእውነት እንነጋገር ካልን ግን ከዛ በፊት የነበሩት ነገሮች የዚህን ግብ ጠባቂ ዝውውር ባነሰ ስሜት ተቀብለውት ከሆነ ያው ያሳሳቷቸው ስራውን የሰሩት ሰዎች ናቸው የሚሆነው እንጂ የዚህ ልጅ ግብ ጠባቂነት ጥርጣሬ የሚከት ድክመት፣ ክፍተት፣ አለማደግ ምናምን ስላለው አይመስለኝም። እኔ ቁጥሮቹ ይህንን ነው የሚመሰክሩት። ምንድን ነው ያሰራሩ ክፍተት ያልኩበት ዋነኛው ምክንያት የማንቸስተር ዩናይትድ ሰዎች የቦርድ ስብሰባ አድርገው በዛ ቦርድ ስብሰባ ላይ አሞሪም እንዲገኝ ተደርጎ ምንድን ነው የሚሻለው? ማንቸስተር ዩናይትድ ግብ ጠባቂ ጋር ችግር አለበት፣ ማንቸስተር ዩናይትድ ሚድፊልዱ ላይ ችግር አለበት። ስለዚህ ሁለቱን በአንዴ በዚህ የዝውውር መስኮት ማድረግ አንችልም፣ ምረጥ ተባለ። ካርሎስ ባሌባን አለ አሞሪም። ስለዚህ ካርሎስ ባሌባ ላይ የምንችለውን ነገር በሙሉ እናድርግ። የካርሎስ ባሌባን ዝውውር የምናጠናቀቅ ከሆነ ግን በረኛ በአልታይና በኦናና እንደዚሁም ደግሞ በቶም ሂተን ትቀጥላለ ሲባል ይሁናል። ስለዚህ ካርሎስ ባሌባ ላይ ማንቸስተር ዩናይትድ የቻለውን ያህል ፑሽ አደረገ። ግን
አንፎርቹኔትሊ አልተሳካም። ለዚህ ዝውውር መስኮት አልሆነም፣ የሚቀጥለው እንመለስበታለን አሉና ከዛ ወጡ። ከዛ ፕራክቲካሊ ማንቸስተር ዩናይትድ ከመሃል ክፍሉ ይልቅ በበረኛው ይበልጥ እየተቸገረ መጣ። አላቆም ያለ ችግር። የመጀመሪያው ጨዋታ ላይ ከአርሰናል ጋር ሲጫወቱ ያጎል መግባት አልነበረበትም፣ አልታ የሰራው ስህተት ነው። ከግሪምስቢ ታውን ጋር ሲጫወቱ ኦናና የሰራው ስህተት ምህረትን የምትሰጩ አይነት ስህተት አይደል፣ የሚያበሽቅ እና ከሱ የማይጠበቅ አይነት ስህተት ነው የሰራው። ከፉልሃም ጋር በተደረገ ጨዋታ ማይሆኑ ነገሮች ተደርገዋል፣ አይተናል እሱንም። ስለዚህ ከበርንሌ ጋር ደግሞ እንደገና ጨዋታ ሲደረግ ሁለተኛው ጎል በርንሌ ያስቆጠረው አሁንም አልታ የሰራው ስህተት ነው። እንደዚህ እየተቋሰሉ መቀጠል ይቻላል ወይ? ሺፍት ማድረግ አለብን የሚለው የቦርድ ስብሰባ ምናምን ሳያስፈልግ የማንቸስተር ዩናይትድ ሰዎች እንደገና ሀሳቡን አነሱት። አሁን ማንቸስተር ዩናይትድ ፕራክቲካሊ እጁ ላይ ምን አለ? ጸጋ አለው። ምን አይነት ጸጋ? የገንዘብ ከየት የመጣ? ከአሌሃንድሮ ጋርናቾ ከአንቶኒ ምናምን ሽያጭ ማንቸስተር ዩናይትድ የተወሰነ ገንዘብ ሰብስቧል። ስለዚህ አዲስ ተጫዋች ከማስፈረማችን በፊት እጃቸውን ላይ ያሉትን የማንፈልጋቸውን ተጫዋቾች ሸኝተን የተወሰነ ገንዘብ ማግኘት አለብን የሚለው የዩናይትድ አቋም ተሟላ ማለት ነው። ሌላ ነገር አይደል፣ ተሟላ። ስለዚህ ስለተሟላ ወደ ገበያው ሲገባ አሁን ፕራክቲካሊ ማንቸስተር ዩናይትድ ቤት አሳሳቢው ችግር አልታይና ኦናናን ተማምኖ ወደ ሜዳ መግባት። ኦልሞስት በየጨዋታው ላይ ስህተት ይሰራሉ። ይሄ አንድ ለውጥ የማንቸስተር ዩናይትድ የአቋም ለውጥ የመደረግ ዋነኛው ምክንያት አልታይ በርትቶ እስካሁን በተሰጠው የመጫወት እድል አሪፍ አገልግሎት ሰጥቶ ቢሆን ኖሮ ማንቸስተር ዩናይትድ ምናልባት ሴኒ ላሜንስን ሳይሆን ስቲለርን አስፈርሞ ልናገኘው እንችል ነበረ። ትናንትና ኦናና ስህተት አልባ ቢሆን ኖሮ የሜዳ ላይ ቆይታው ማንቸስተር ዩናይትድ የውሳኔ ለውጥ ሊያደርግ ይችል ነበረ። ግን እነዚህ ሰዎች ታግተው እየተሳሳቱ ነው፣ በደንብ እየተሳሳቱ ነው። የመታረም እኔ እንደውም አሁንም በተወሰነ ደረጃ አልታ ይሻለኛል እንጂ ከአንድሬ ኦናና ኤክስፔክቴሽኑ ራሱ ሎወር ነው። ስለዚህ ማንቸስተር ዩናይትድ ይህንን ለመወሰን የተገደደው መሬት ላይ ባለው ተጨባጭ ሀቅ ነው። ይህንን አንድ ነጥብ እንያዝ። ሁለተኛው ማንን የሚለው ነው። ማንቸስተር ዩናይትድ እኮ ምርጫ ነበረው ሳምሪ፣ ምርጫ ነበረው ስትል በጣም ሲኒየር የሆነ ፕሮቭን የሆነ ግብ ጠባቂን ማግኘት ይችላል። ማንን? ኤሚሊያኖ ማርቲኔዝን። እንደ ኤሚሊያኖ ማርቲኔዝ ማንቸስተር ዩናይትድን ለመቀላቀል የጓጓለን የለም። በደንብ ነው የጓጓው። አርጀንቲናም ሆኖ በተደወለ ቁጥር እነሱ ናቸው ወይ ያለ ነበር አሉ። አሁንም እዚህም ከመጣ በኋላ ዩናይትድ እንደገና በቀደም ወደ እሱም ወደ አስቶን ቪላ ምናምን ሲያደርግ ትላንት በአስቶን ቪላ የልምምድ መስሪያ ቦታ ነው ቁጭ ብሎ የዋለዋሉ። ቁጭ ብሎ እዛው ሲጠብቅ ማንቸስተር ዩናይትድ የሆነ ነገር ይነግረኛል ብሎ በልቶሎ የሕክምና ምርመራህን አድርግ ምናምን ይለኛል ብሎ ሲጠብቅ ነበር። ግን ዩናይትድ መጨረሻ ላይ ወደ ሴኒ ላሜንስ አዘነበለ። ግን ከኤሚሊያኖ ማርቲኔዝ ሌላ እኮ ደግሞ ምርጫ ነበረው አይደል? ዶናሩማ እኮ ከማንቸስተር ሲቲ በፊት ማንቸስተር ዩናይትድ ጋር እኮ አሶሺየትድ ነበር። አሁን ኤሚሊያኖ ማርቲኔዝን ብትወስጂ ዕድሜ 32 ነው። በ6 ዓመት ያንሳል ዶናሩማ። ሂሶ ያንግ ለግብ ጠባቂም ሲሆን ሳይሆን ለአውትፊልድ ፕሌየርም 26 ጥሩ የሚባል ዕድሜ ነው። ግን ዶናሩማ ደግሞ በጣም ውድ ሆነ። ስለዚህ በእነዚህ 3 ግብ ጠባቂዎች መካከል ሲያነጻጽር ፕሩቭን የሆነ አቅም ያላቸውን ማርቲኔዝን እና ዶናሩማን ትቶ ለምን ሴኒ ላሜንስን ማንቸስተር ዩናይትድ መረጠ ስንል እዚህ ጋር ለሁለት ልንከፈል እንችላለን። አንዳንዶቻችን ምርጥ ውሳኔ ነው የወሰነው ማንቸስተር ዩናይትድ ስለ ዛሬ ብቻ ሳይሆን ስለ ነገም ደግሞ ያለምንም ጥርጥር ለዛሬ መሆን የሚችል ግብ ጠባቂ ነው ብለን አቋም ልንይዝ እንችላለን። ሁለተኛው ማንቸስተር ዩናይትድ ካለበት ችግር አንጻር አንገብጋቢ ስለሆነ ችግሩ ፍጥነት ያለው መፍትሄ ይፈልጋል። ስለዚህ ወይ ማርቲኔዝ ወይ ዶናሩማ ይሻላሉ ልንል እንችላለን። በእኔ እምነት እነዛን ሲኒየር ግብ ጠባቂዎች ቢያስፈርም የዛሬው ችግር ሙሉ በሙሉ በፍጥነት የመታረም ዕድል ይኖረዋል። ግን በኋላ ስለ ሴኒ ላሜንስ ደግሞ ዚ አትሌቲክ ላይ የሚገርም ጽሑፍ ወጣ። የሚገርም እኮ ነው የምልህ፣ ልጁን እንድታቂው የሚያደርግ ልጁን እንድትረጁ የሚያደርግ አሁን አንዳንድ ጊዜ ያው የክትትላችን ባሪያነን የሚባል ነገር አለ አይደል? የምናውቀው ነገር ብቻ ያለንም ይመስለናል። ዶናሩማን በደንብ ስለምናውቀው ዶናሩማን ነው የምንለው፣ ወይም ማርቲኔዝን በደንብ ስለምናውቀው ማርቲኔዝን እንላለን እንጂ ይሄ ልጅ ዕድሜው 23 ሆኖ በአጠቃላይ አሁን ባለበት እድገት ብቃት
ሲለካ በጣም ጥሩ ነገሮች ናቸው ያሉት። ስለ ቤልጅየማዊው ግብ ጠባቂ ሴኒ ላሜንስ ስንነጋገር ዲሉ ለማንቸስተር ዩናይትድ በጣም አሪፍ ነው። 18.2 ሚሊዮን ፓውንድ ነው የሚከፈለው ለዚህ ተጫዋች ዝውውር። ወደፊት ስትሸጡ ይሄን ያህል ገንዘብ ታመጣላችሁ ምናምን ብለው ነበረ ሮያል አንትወርፖች። ምንም ነገር የለም አለ ማንቸስተር ዩናይትድ፣ በዛ ማሳመነ። ስለዚህ ይህንን ልጅ ለሚቀጥሉት 5 ዓመታት በኦልትራፎርድ እንዲያገለግል አሳይን አደረጉት። አሁን እዚህ ጋር ደግሞ 2 አቋሞች ነበሯቸው። አንድ እንደመጣ ዋነኛ የመጀመሪያ ግብ ጠባቂ አይሆንም ነበር የመጀመሪያ ሀሳባቸው ማንቸስተር ዩናይትዶች። ምክንያቱም ልጁ በቤልጅየም ሊግ ለምሳሌ በቤልጅየም ሊግ ለሮያል አንትወርፕ ገና 1 የውድድር ዓመት ነው የተጫወተው። 1 አይደለም በእንግሊዝ ፕሪሚየር ሊግ ነው መልስ። የቤልጅየም ሊግ ከእንግሊዝ ፕሪሚየር ሊግ በጣም ያነሰ ነው። 1 ሊግ የውድድር ዓመት ያሳለፈው በትልቁ ሊግ የሀገራቸው ሊግ ላይ ማለት ነው። ስለዚህ ለዛሬ አይሆንም እንደመጣ ዋና አይሆንም እንደመጣ ኢዚ ፒክ አይሆንም እሱን ወደ ሜዳ ማስገባት ተብሎ ታምኖ ነበረ። ግን ለአንድሬ ኦናና ተጠባባቂ ይሆናል፣ ከአንድሬ ኦናና ጋር ኮምፒት ያደርጋል። እድገቷን ያት ተጠባባቂ ይሆናል የመጀመሪያው ነው። ከዛ ኦናና እየተሳሳተ ሲቀጥል ኮምፒት ያደርጋል። ለኦናናም ተነግሮታል፣ ኮምፒት ታደርጋለህ ከተሻልክ ነው የምትገባው አሉት። ገና ለጩጬው ልጅ ማለት ነው። ገብቶሻል። ከዛ እንደገና የኦናናና የአልታይ ስህተት ሲሰራ የልጁን ዳታ ሲመለከቱት ዋይ ኖት አሉ። ዋይ ኖት ለምሮ ማይሰለፉ እውነት አሁን ማንስ ከኦናና ያንሳል? ማንስ ቢሆን እድሜን ተይው ከአልታይ አልታይ ቢያንስ ቁጭቱ ደስ ይለኛል። ይሳሳትልሻል፣ ምንም ችግር የለበትም፣ ግን ደግሞ እንትን ይላል። ስለዚህ አሁን ኦናናን እንዴት ተቀያሪ ወንበር ላይ ያስቀምጠዋል ምናምን ብሎ የሚያኮርፍ ቅር የሚለው ምናምን ሰው ይኖራል ብዬ አላስብም። አንፌር ዲሲሽን ፍሮም ሩበን አሞሪም ብሎ ኮሜንታተሩ ሲናገር ዊርድ ዲሲሽን ምናምን ብሎ ሲያወራ ልትሰሚው የምትችይበት እድል የለም። ምክንያቱም ከበቂ በላይ እድል ተሰጥቷቸው የመታረም አቅም እንደሌላቸው ታይቷል። እነሱም ገብተው ስህተት ነው፣ ይሄም ልጅ ገብቶ ስህተትም ካለ ስህተት ነው የሚሆነው። ስህተት ይኖራል ወይ እርግጠኛ አይደለሁም። አሁን የዚህን ልጅ ነገር በተለያየ መንገድ ለማሳየት ከሞከሩ በኋላ እወቁት እንግዲያውስ ይሄንን ልጅ አሉ። ላሜንስ የማንቸስተር ዩናይትድ ግብ ጠባቂ ሆኖ ትላንትና ቡድኑን ከተቀላቀለ በኋላ በማንቸስተር ዩናይትድ ግብ ጠባቂዎች ዘንድ ለመሰለፍ ፉክክር ይኖራል። ኦናናን እንዲተካ ታስቦ ነው ይሄ ተጫዋች የተዘዋወረ ወደ ማንቸስተር ዩናይትድ። ግን አሁን ማን ነው የሩበን አሞሪም ፈርስት ቾይስ ጎልኪፐር የሚለው ወውልሴ ምናየው ይሆናል። ግን ላሜንስን በተመለከተ አንድ የመጀመሪያው መነሳት ያለበት ነገር የሴኒ ላሜንስ አዲሱ የማንቸስተር ዩናይትድ ግብ ጠባቂ ዋና ጉብዝናው ምን እንደሆነ ታውቂያለሽ? የተመታበትን ኳስ ማዳን ነው። አሴሾት ስቶፐር ይሄ ነው አይደለም የሚጠበቀው፣ እዛ ላይ ጎበዝ ነው። አሁን ተይ ኦናና ሲገዛ ዩናይትድ ቤት ምን ይነገር እንደነበረ ምን ይባል እንደነበረ ሁላችንም እግሩ በነገራችን ላይ እግሩ በእግሩም በእጁም ሚድፊልደር በይው አሳይ ሲሰጥ እኮ ነው። ኧረ በቀረብኝ ሚድፊልደርነቱ ደግሞ አሳይቷል እኮ ኦናናን እኮ እንደዛ የሚል አስተያየት እኮ የተሰጠው ከመሬት ዝም ብሎ ብድግ አድርጎ የተሰጠ እኮ አስተያየት አይደለም፣ ታይቶ ነው። ኦኬ አልነበረ ነው እኮ ከዜሮ አይደለም፣ በብላሽ በከንቱ አይደለም። ግን የሆነ አንድ ይሄ እንደ አንድ ጣዕም ውሰጁ በእግሩ መጫወት መቻለን አይደል? እሱም ጥንቅር ብሎ ይቅርብኛ አያስብልሽም እኮ አሁን ያለው ነገርማ እንደተጠበቀው በሱ ነው ማሾፈው ወዴ ገብቶሻል አይደል? ጥንቅር ብሎ ይቅርብኝ ገብቶሻል። አንድ የሆነች ልጅ በጣም ቆንጆ ነው በነገራችን ላይ ቁመቷ በጣም ደስ ይላል፣ ጸጉሯን ሾፈዋል፣ የሰውነቷ ቅርጽ ምናምን በስመ አብ የምትገርም ልጅ ምናምን ብለሽ አኞ ከሆነ ባህሪዋ ጥንቅር ብሎ ይቅር ምናምን የምትይው ነገር አለ አይደለ? እንደ ወንዶኜ ነው የምነግርሽ። እንደ ሴት ደግሞ ሆነሽ አንቺ በሆነ ወንድ ላይ እንደዚህ ሆነ የሚስብ ነገር አይተሽ እንትኑ ነገሩ ካልተመቸሽ ሂድ ምናምን ልትይ ትችያለሽ። ይሄ ዝም ብሎ በቃ አለ አይደለም ጉድለቶች ያሉበት ባህሪ ከሆነ የበዛው ማለት ይገባሻል። መቼም ገብቶኛ ወደ ሆና ነው እሺ ስለ ኦናና እና ኦናና
እንደዛ ማለት ነው። ልክ ነው። እነዛ ኳሊቲዎች ሊኖሩት ይችላሉ። የፓሲንግ አኪሬሲው ጥሩ ሊሆን ይችላል። ከዛው ከግብ ጠባቂ ጀምሮ በቢልድ አፕ ላይ እንድትጫወች ሊያግዘሽ ምናምን ይችላል። አሁን እነዚህ ከአንድ ግብ ጠባቂ ከዋና ስራው ሌላ ጭማሪ ፍለጋ ነው አይደል? እስቲ ዋና ስራውን ይስራው በደንብ ታዩ። ጭማሪው ይቅር፣ ዋና ስራውን በቅጡ ይስራው። እየተሳሳተ ዩናይትድን አይጉዳው። ከስህተቱ ይታረም፣ ስህተት ይስራ፣ ችግር የለውም። ግን እንዴት ይደጋግመዋል እንዴ? ስለ ሀሁ ለምን ይነገረዋል? ኦናና ይሄ ትክክል አይደለም ምናምን ይላሉ። እና ሴኒ ላሜንስን በተመለከተ ግን ዋናው the most notable trait የሱ በጣም ትልቁ ኳሊቲው የሚባለው ሾት ስቶፒንግ ነው። ይሄንን ያዥልኝ። እንደውም በአውሮፓ ካየዋቸው ነገሮች መካከል ካሉት 10 ሊጎች ውስጥ ባለፈው የውድድር ዓመት ብዙ ሴቮችን በማድረግ ቀዳሚው ተጫዋች አንደኛ ነው። አሁን እንደዚህ አይነት ሪከርድ ያለው ግብ ጠባቂ ይሄ ማለት እኮ እንግሊዝ ፕሪሚየር ሊግን ጨምሮ እኮ ነው። አውሮፓ ትልልቅ ሊጎች ስንል 5 ትልልቆች አሉ። ከዛ ሌሎችን ጨማምረን ቤልጅየምንም ጨምረን ስናነጻጽረው ሴኒ ላሜንስ ኳስ ተመቶበት 100 ኳስ ብትመችበት 100 ሙከራ ብታደርጊበት 82ቱን ያድናል። እንደዚህ አይነት ቁጥር ላይ ያለ የለም ነው እያለቻችሁ ያለችው ሳምሪ። በአውሮፓ ትልልቅ 10 ሊጎች ውስጥ እንደዚህ ያለ ቁጥር ላይ የደረሰ የለም። ከ100 ሙከራዎች 82ቱን የሚያድን ማለት ነው። ግን እሱ ሳይሆን ለጎል የሚጠበቀው አሁን ይሄ ዝም ብሎ ሙከራውን ነው። ይሄ አጠቃላይ ሙከራን ነው። እኔ ደግሞ እያልኩሽ ያለሁት ይሄ ለፊት መስመር ተጫዋች ኤክስፔክትድ ጎልስ ወይም ኤክስጂ የምንለው አለ አይደል? ጎል እንዲሆን የሚጠበቅ የምንለው ግብ ጠባቂ ላይ ሲሆን ደግሞ ግብ እንዲሆንበት የሚጠበቅ ኳስ አለ። እንዴት አዳ ነው የምንለው አይነት ኳስ ማለት ነው። እንደዛ አይነት ኳሶችን በማዳን በቤልጅየም ሊግ 2ኛ ነው። ገና እኮ የመጀመሪያ የውድድር ዓመቱ ነው በቤልጅየም ሊግ። እንደዛ አይነት ኳሶችን በማዳን በአውሮፓ ካሉ ምርጥ የሚባሉ ግብ ጠባቂዎች ጋር ቁጥሩ ሲለካ 3ኛ ነው። እንዴት አዳ ነው በሚባል አደገኛ የሚባሉ ሙከራዎችን በማዳን ጎል እንዳይሆኑ በማድረግ ረገድ ኖት ኢዚ አይደለም። በቃ ምንም ጩጬ ነው ምናምን የሚለውን ነገር ተውት። የእውነት ለመናገር ማለት ነው እኔ 2 ነገር ነው ተስፋ የማደርገው። አንድ በዚህ ወቅት ከኦናና የማይሻል አለ ብዬ አላምንም። በዚህ ወቅት ከአልታይም ጭምር አሁን ማንቸስተር ዩናይትድን ተከላካይ ሆነው የሚያገለግሉ ተጫዋቾች እንዴት አይነት ስጋት ውስጥ እንደሚሆን ገባልህ ምናምን የሚሉ ነው የሚመስለኝ። እንደዛ አይነት የሆነ አሁን እንደዚህ አይነት ምርጥ ሾት ስቶፐር ከሆነ ይሄ ልጅ አሪፍ ነው። ቁጥሮቹ ያስደነግጣሉ። ከዛ በተጨማሪ ግን 1-to-1 በምትመጭበት ሰዓት ላይ የሚያጠብበት መንገድ፣ ኳሶችን የሚያድንበት መንገድ፣ ይሄ ደረቱ ደግሞ በጣም ሰፊ ነው። እሱን የሚጠቀምበት አቅም ምናምን በጣም 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 ተደንቆለታል ለማለት ነው። ይሄ ማለት ይሉና ሲያስረዱ ለሱ ቅድም ያልኩሽ ለምሳሌ ኤክስጂ ማቲያስ ኩኛ ማነው ብሪያን ኤምቤሞን ስናወራ በብሬንትፎርድ በነበረበት ጊዜ ኤክስጂ ዲፈረንሺያሉ የብሪያን ኤምቤሞ ፖዚቲቭ 9 ፖይንት ሳምቲንግ ነው የነበረው። ይሄ ማለት ያገባው የጎል ብዛት እና የነበረው ኤክስጂ መካከል ስሌት ሲሰላ የማይገባ 9 ጎል አግብቷል ማለት ነው። ለማግባት የሚከብድ 9 ጎል አግብቷል ማለት ነው ብለን ስንተረጉም ትዝ ይልሻል። ኖርማል ነው የምንላቸው ጎሎች አሉ። እንዴት አገባው የምንላቸው ወይም ለማግባት የሚከብዱ 9 ጎሎችን አግብቷል ማለት ነው። ኤክስጂ ዲፈረንሻል ለአጥቂ ሲሆን እንደዚህ ነው የሚሰራው። ኤክስጂ ዲፈረንሻል ደግሞ ለግብ ጠባቂ ሲሆን እንዴት አዳ ነው መግባት የነበረበት ብለሽ የምትጠብቂው በቃ ጎሉን ለማግባት የሞከረው ተጫዋች ሁሉን ነገር ምርጥ አድርጎ ሞክሮታል፣ ግን ግብ ጠባቂው በጣም ጎበዝ ከሆነ ያድነዋል ይልና የዚህ ልጅ የሴኒ ላሜንስ የአዲሱ የማንቸስተር ዩናይትድ ግብ ጠባቂ ኤክስጂ ዲፈረንሻሉ 14 ነው። 14 ነው ማለት ሮያል አንትወርፕ ሊገባበት ይገባ የነበረ ተጨማሪ 14 ጎል ይሄ ልጅ ጎበዝ ስለሆነ አልገባም ነው ትርጉሙ። ግልጽ ነው። ሊገባ የሚገባው 14 ጎል በሴኒ ላሜንስ ምክንያት ድኗል ነው። ቀላል አይደለም። አይ ቀላል አይደለም። ብዙ ሪከርዶቹ ብዙ የቁጥር መረጃዎቹ ሲታዩ ጥሩ
በጣም የሚያስደነግጥን ብቃት እንዳለው የሚያሳዩ ናቸው። በዛ ላይ ደግሞ እንደ ሌላ ኳሊቲ ተጠቅሶ ያየሁት ነገር ከዚህ ግብ ጠባቂ ጋር በተያያዘ ከ23 ዓመት በታች ሆኖ በጣም በቃ የሚገርሙ ይሄ ፕሮግሬሲቭ ፓስስ የሚባሉ አለ አይደል? እነዚህን ለተጫዋቾች ፓስ በማድረግ ወይም በማቀበል ትልልቅ እድገት ያላቸውን ስራዎች በመስራት እንደሱ የሚጠቀስ ቁጥር ያለው የለም ይባላል እና ጥሩ ብቃት ያለው ነው። ግን ይህንን ብቃቱን ደግሞ አሁን በተሻለ መንገድ የምንመለከትበት ሊግ ላይ መጥቷል። ለውም የማንቸስተር ዩናይትድ ግብ ጠባቂ ሆኖ እና እሱን ለማየት በጣም እንፈልጋለን። ያው ግብ ጠባቂዎች ብዙ ጊዜ በተደጋጋሚ የሚነገረው ይሄ ኳስ የመያዝ አቅማቸው መጀመሪያ ደረጃ ላይ የሚቀመጥ ነገር ነው። ቅድም እንዳልከው የሚመቱ ኳሶች ከተከላካዮች ካለፉ ያንን በቃ በደንብ አድርጎ ማዳን የመጀመሪያ ስራቸው ነው። ከዛ ቀጥሎ ደግሞ በጣም ጨዋታ ማንበብ ይኖርባቸዋል ይባላል። አሁን ከኋላ መምራት ደግሞ አሪፍ ነው። አሁን ማርቲኔዝ የማርቲኔዝን ጉዳይ መፍዘዛችም ይባላል። ከማርቲኔዝ ጋር እየተጫወተ አችልም አንደኛ ጨዋታውንም በደንብ ያነባሉ ከሌሎች ከእንቅስቃሴ ላይ ካሉ ተጫዋቾች በተሻለ መንገድ። ሁለተኛ ሊደርሺፕም ደግሞ አላቸው፣ እንደዛም ማድረግ ይኖርባቸዋል። ሶስተኛ ኤክስፔሪየንስም አስፈላጊ ነው። ምናልባት የተወሰነ ነገር ትንሽ ችግር ልናይ የምንችለው የእንግሊዝ ፕሪሚየር ሊግም ስለሆነ ከባድም ሊግም ስለሆነ፣ ሁለተኛ በኤክስፔሪየንስም ደረጃ ገና ስለሆነ የተወሰኑ ችግሮች ልናይ እንችላለን እንጂ እስካሁን የመጣበት መንገድ ግን በጣም ትልቅ ተስፋ ያለው ትልቅ ግብ ጠባቂ የሚሆንና እስካሁንም ደግሞ ጥሩ ብቃት ያለው መሆኑን የተመለከትን ይመስለኛል እኔ እና ይሄ ለማንቸስተር ዩናይትድ አንድ አሪፍ ነገር ነው። ግን አሁን ማንቸስተር ዩናይትድ 4 ግብ ጠባቂ ያለው እኔ ያው ግራ ይገባኛል እሱ አይደለ? አዎ። እና ከዚህ በፊት ያልኩትን መድገም ነው የሚሆነብኝ ብዬ ነው እንጂ አሁን ቶም ሂተን ምን ሊያደርግ ኮንትራት እንደሚፈርም እኔ አላውቅም። እሺ ቀጥይ። ግን አንድ አሪፍ ነገር ተብሎ የሚጠቀሰው ነገር ቱርክና እንደዚሁም ደግሞ ሳውዲ አረቢያ ገና እስከ ሴፕቴምበር 10 አካባቢ ድረስ የዝውውር መስኮታቸው አልተዘጋም፣ ክፍት ነው። ስለዚህ በዚህ ጊዜ ውስጥ ጥያቄ የሚቀርብ ከሆነ ኦናናን ለማስፈረም አልታይንም ለማስፈረም ቶም ሂተንንም ለማስፈረም ጥያቄ የሚቀርብ ከሆነ ማንቸስተር ዩናይትድ በዚህ ጊዜ ውስጥ እነዚህን ተጫዋቾች አሳልፎ የመስጠት የማሰናበት እድልም ሊኖረው ይችላል። ካልሆነ ግን 4 ግብ ጠባቂ ብዙ ነው፣ በጣም ብዙ። ለእያንዳንዱ ወጪ ለሚጠናቀቅ ማንቸስተር ዩናይትድ አይሆንም። ግብ ጠባቂዎቹም ቢሆኑ በብሔራዊ ቡድን ዓለም ዋንጫ ላይ ለመጫወት የተሻለ የመታየት እድል ወዳለባቸው ሀገሮች መሄድ ይፈልጋሉ። ስለዚህ ምናልባት አልታይ ነው ሊለቀቅ ይችላል ተብሎ የሚጠበቀው። አንድሬ ኦናናን አሁን በዚህ ጊዜ በውሰት የሚወስድላቸው ካልተገኘ በስተቀረ ያውም ደግሞ ታህሳስ ላይ የአፍሪካ ዋንጫ አለ አይደለ? እሱም ደግሞ አንድ ስጋት ነው። ግን አልታይን ሞር የመሸኘትና በዚህ የአፍሪካ ዋንጫ ወቅት ይህንን አዲሱን ግብ ጠባቂ ሴኒ ላሜንስን በአግባቡና በብዛት ለመጠቀም ነበር በማንቸስተር ዩናይትድ በኩል የነበረው ቲንኪንግ። ግን አሁን ያንን ለመጠበቅ የሚያስገድድ ነገር የለም። ምክንያቱም አልታይም እንደዚሁም ደግሞ አንድሬ ኦናና በተሰጣቸው እድል ከመጠቀም ይልቅ የበለጠ ክፍተት እየፈጠሩ ነው የሚገኙት። ማንቸስተር ዩናይትድ ቀላል ግብ ጠባቂ አይደለም ያገኘው። የእውነት ለመናገር ለእኔ አሁን የራሴን ድምዳሜ የመስጠት መፍት አለኝ። ስለዚህ ሪስክ ዌል ቴክን ነው ብዬ የምወስደው። ግን የቅድሙን ሀሳብ ባነሳ አንሹ ማርቲኔዝ ይሻል ነበር አሁን ባለው ሁኔታ ወይንስ ደግሞ ሴኒ ላሜንስ የሚለውን? ለእኔ ማርቲኔዝ ይሻል ነበረ ለእኔ በእኔ አረዳድ። ግን ሴኒ ላሜንስ ሲገባኝ ግን ትላንትና ብዬሻለሁ ማርቲኔዝ ይሻላል አይደል? በትላንትናው መጠን አለለም። አሁን እንደውም ሲጫወት ለማየት ነው መጓጓ። እውነት ለመናገር ሴኒ ላሜንስ ሲጫወት ለማየት ነው መጓጓ። አንዲት ልጅ ፌስቡክ ላይ ጽፋ ያየሁት ነገር አለ። ይግባበታ አለች። ይግባበት፣ በቃ ይግባበት፣ መልኩ ራሱ ሲያምር ያለችውን ነው እያደመጣችሁ ያላችሁት። ለመልክማ መቼ አልታይስ መቼ አነሰ? አልታይም እኮ ምንድን ነው እንትን ይባላል ሼሽኮ ልክ ወደ ሜዳ ሲገባ ምንድን ነው በጣም በቃ ግሬስ አለው። አዎ በነገራችን ላይ ከበርንሌ ጋር በነበረው ጨዋታ አይ ላይክ ሂዝ ሙቭስ። እውነቴን ነው የምነግርሽ። እሺ የኔን ቃል ያዥች ሰኔ ማነው ነሐሴ ነው አሁን አይደለም ነሐሴ 27 2017 የተናገርኩት ተብሎ ይያዝልኝ። እየመጣ ነው ይሄ ልጅ
ይሄ ልጅ ቤንጃሚን ሼሽኮ እውነት ከበርንሌ ጋር ተቀይሮ ከገባ በኋላ በተሰጡት የመጀመሪያ የመጫወት እድሎችና በበርንሌው ጨዋታ ላይ የነበሩት ሙቮቹ በጣም ትልቅ ፕሮግረስ አለው። አይ ቲንክ ሂዝ ጎይንግ ቱ ቢ ሬዲ ቬሪ ሱን። ቤንጃሚን ሼሽኮ በቅርቡ በጣም ዝግጁ ወደሆነ ደረጃ ይመጣል ብዬ አስባለሁ። ማርክ ማይ ወርድ በቃ አልክ ሰምተናል፣ ሰምታችኋል። እሺ በጣም እናመሰግናለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በአዳዲስ ሀሳቦች በአዳዲስ መረጃዎች ከእናንተ ጋር መገናኘታችንን እንቀጥላለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ሊንኩን ለሌሎች ማጋራትና ይህ ፕሮግራም ሸገር ስፖርት ብዙ ሰዎች ጋር እንዲደርስ ማገዛችሁን ቀጥሉ እንላለን። ክብር ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010